ማለት ለወይዘሮ ሜላት ቤተሰቦች የቪዲዮን ኮፒ እንስጣቸው። ከዛ ደግሞ እኛ ነፃ የምንወጣበትን መንገድ እንዲያመቻቹልን እንጠይቃቸው። ቆይ ቪዲዮን ከሰጠናቸው በምንድነው የምንደራደራቸው? ወይ ደግሞ ቪዲዮን ሳንሰጣቸው ወይዘሮ ሜላት ነፃ የምትወጣበት መንገድ እንዳለ ነግራናቸው እንደራደራቸው። ማን ነገር ማለች? ለምን ሜሪ? ሰዎቹ ሞኝ መሰሉሽ እንዴ ያንቺን ወሬ የሚያምኑት? ሜሪ ይሄን ብቻ መኝ እሺ በይ። እሺ ብዬሽማ እኮ የሆነውን አየ። አሁን ዘው በል ተኛበት። ሰራ ነው ማንን እየጠበቀ ነው? መቼ ምን አይሆንም። እንዴ ሀና መቼም እሷን እየጠበቀ አይደለም። ቆይ ተጣልተው የለ እንዴ? እንዴት አደርክ? እንዴት ነሽ? እግዚአብሔር ይመስገን ደህና ነሽ? በረድሽ እንዴ? በጣም ነው የሚበርደው። አዎ ክላስ እየረፈደብን እንዴ። ቆይ መቼ ታርቀው ነው እንደዚህ የሚያወሩት? አሁንማ እድሜ ላንተ። እልም ያልኩ እኮ ሰነፍ ሆንኩኝ ማለት። መቼም አንተን እያሰብኩኝ መማር ይከብደኛል እንዳት። አንድም እሱ ነው። ሌላስ? ሌላው ደግሞ እንዴት በቀላሉ መስራት እንዳለብኝ ስላሳየኝ ክላስ መግባቱ ያን ያህል አስፈላጊ አይመስለኝም። የምርሽም ማለት ነው? እና ክላስ መግባቱማ ግዴታ ነው። ታዛዥ ነኝ ንጉሥ። ሆይ ወሬኛ ነገር ነሽ። ነይ ነይ። ዛሬ እንዴት መጣ? እንዴት መጣ ማለት? ትምህርት ቤት ትሄዳለህ ብዬ ነው። አዎ፣ ግን እማዬ የሆነ ነገር ልነግርሽ ብዬ ነው የመጣሁት። ምንድን ነው የምትነግረኝ? እማዬ እርግብ መታ ነበር። ምን? መቼ? ቤት ድረስ መታ ነበር። ምን ልታደርግ? የሆነ ነገር ልንገር ብላ መታ ነበር። እሺ ምን አለች? የሆነ ነገር ልትነግረኝ ስትል ሰላም ደግሞ ካልደበደብኳት ስትል ሸሽታኝ ሄደች። ሳትነግረህ? እማዬ ደግሞ እቺ ሰላም እያለች እንዴት ትነግረኛለች እንዴ? ቆይ እንዴት ነው ነገሩ? እኔም አልገባኝም። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ ውድ የካፊ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ አልሐምዱሊላህ ረብል ዓለሚን። እናንተ እንዴት ናችሁ? እስኪ ዛሬ ቁጭ ብለን ጁምዓ ነው በነገራችን ላይ ሰሉ አለ ረሱልላህ ሰላዋት እያወረድን ወጥ እየሰራን ትንሽ እናውራ ማለት ነው። እንዳትወርቅ አንቺ እንወጥ እንስራ። እንሰራው ድንች ወጥ ነው። ከታትፌ ጨራርሽ አዘጋጅቻለሁ ማለት ነው። አዘጋጅቼ ጨርሻለሁኝ። ከታትፌ ሽንኩርት እያቁላላሁ እያለ ለምን ቪዲዮ አልሰራም ብዬ ቪዲዮ ልሰራ መጣሁ ማለት ነው። በነገራችን ላይ ቪዲዮ የምሰራው ኖላዊ ዲራማ በፊት ሳዑዲ እያለሁ ታውቃላችሁ በጣም ነበር የምከታተለው የምሰራበትን ቪዲዮ ማለት ነው። አሁን ላይ ኢትዮጵያ ተገባሁ ግን ያን ያክል በቃ ስልኩ መያዝ ራሱ በቃ ትዝ አይለኝም። ከሰው ጋር ትሆናላችሁ፣ ከልጆች ጋር ትሆናላችሁ። ሆነ በቃ ቀኑን ሳታውቁት ነው የሚመሸው፣ ሳታውቁት ነው እንትን የሚለው ማለት ነውና ያን ያክል ትዝም አይለኝም። ቪዲዮ መቀረጽ ብቀርጠው እንኳን ራሱ በቃ ለመልቀቅ ጊዜ ይፈጅብኛል ትላላችሁ እና አሁን ደግሞ ያው እስኪ ጁምዓ ሶላት ከመድረሱ በፊት በአንድ ፊት ወጥ የለሰራራና ሻውረው ታስቼ ጁምዓን ሶላት ፈካ ብለን እንድንሰግድ አልኩኝና ወደ ኩሽና ገብቼ ነበርና የሰራሁ ያለ ፍዛሬ ለምን ቪዲዮ አልሰራም አልኩኝና ብቅ አልኩ ማለት ነው። አልሙም ወዶቼ ጉድ ያለው ገንፎ አድሮ ይፋጃል የሚባለው ነገር አባባል ማለት ነው። እርግብ አይኗን በጨው ጥብ አድርጋ ሰጥ ቀጥ ብላ እነ ሜላት ቤት ሄዳለች ማለት ነው። እና ያው እንግዲህ እንተናን ደግሞ ያቺኛይቱ ማን ነው ስሟ ባዩሽ ስትገደል ያየችዋ ሜሮን ቪዲዮ ስላላት ሲገላት ቀርጣው ስለነበረ በዛ በቪዲዮ ለምን አንደራደርበትም? ሜላትን የነጣ የሚያወጣ እጃችን ላይ የሆነ ነገር አለን ብለን ለምን
ዶሮ ነው እንደምትሰሪው ምናምን እንዳትሉ ሽንኩርቱ ማለት ነው። ድንች ወጥ ሲሰራ ሽንኩርቱ በዛ ብሎ ምናምን እንትን ካላለ ብዙም ደስ አይለኝም። ለዛ ነው ትላላችሁ። እናቴ ምን አይተሽ ነው? ምን አይተሽ ነው? እና ለምን አንደራደርም እያለች ነበረ። ዘው ትቃጣያለሽ። ዘው ነው ዳው ሹፊ ድመት ፍዛ ጋር መጣች። ኩኩ እና እንዴት አድርገን ነው የምንደራደረው? እነሱ ጅል ይመስሉሻል እንዴ ምናምን እያለቻት ነበር። ሜሮንም እንደ አጠቃላይ ምናሴ ሄዶ ለሜላት እስር ቤት ነግሯታል። መጣች እርግም መጣች ምናምን ብሎ ነገራት። እንዴት መጣች ለምን መጣች እያለች ነበረ። የሆነ ነገር ልንገርህ ብላኝ ነበር የመጣችው፣ ግን ይቺ ሰላም እያለች በየት ትነግረኛለች አላት ማለት ሰላም በጣም ተናዳ ያው ልታንቃት ደርሳ ነበረ ማለት ነው። አንቺ ትወርቂያለሽ እቺ ዱርዬ እና እላችኋለሁ ይዣለሁ ሰው አላሰራኛለች አውጭኝ አውርጭኝ እያለች ማለት ነው። እና ወይዘሮ ሜላት እንዴት መጣች ነገረች ወይ ሀዲያ የመጣችበትን ምናምን ስትለው ነበረ። ያው በየት ትነግረኛለች እቺ ሰላም እያለች ሲላት ነበር ማለት ነው። ሀና ደግሞ ያው ተፍቅረኛዋ ጋር ይሄን ፍቅር እያጦፈችው ነው ማለት ነው። ያቺኛይቱም ያው በቅናት እየተንጨረጨረች ነው፣ ተደብቃ እያየቻቸው ነበር ማለት ነው። ያው አሲርም ፈቅዶላታል። በቃ ልብሽ አብሮ ካለው ሰው ጋራ ኑሪ፣ ዛትሽ ከኔ ጋር ኑሮ ልብሽ ከኔ ከሌለ ምን ትሰሪልኛለሽ? አትጠቅሚኝም። ስለዚህ ወደሱ ጠቅልይ ብሎ ፈቅዶላታል። እሷን በነፃነት ፍቅሯን እያጧጧፈች ነው ማለት ነው። ነይ ፀሐይ ላይ እንዳትሄጂ እላችኋለሁ ወዶችዬ። ይሄንን ይመስላል። መሆናሽ ነው ማዓላ እንዲፈራሹ ፍየል ትፈሪያለሽ እንዴ? አይደል የሳውዲ ልጅ ፍየል ፈራሽ? ውሃ ጠማሽ? እና ወዶችዬ ይሄንን ይመስላል። ነይ አይ ለዚህ እኮ ነው ቪዲዮ መስራት የሚያስጠላኝ። ልጆች ስለሳቸው መንጫጫት። ነይ ማሚ ምሳ ከኔ ጋር የመዲያም ቀመሞችዬ ማለት ነው። ምን የጨመርኩት ቅመም ነው ማለት ነው። እንግዲህ በእናቴ እጅ የተቀመመ ቅመም ውዷ ነይ እህቴ ልጅ ጋር ተጣሉ። ሄዲያ ተጣሉ፣ በኳስ ተጣሉ። ያቺኛይቱ አንጭ ትላለች፣ እቺኛይቱ ደግሞ ኳስ አትሰጥም፣ ለማንም አትሰጥም። ኳስ ሙህና ነው አለች እንዴ ጫማሽን አድርጊው አንዱን። ያው ተጣሉ በኳሱ። ስጭኛት ስጭኝች ደግሞ አልሰጥም፣ ኳስ አልሰጥም። ተዛ ደግሞ አንዳንድ ያመጣቻቸው መጫወቻዎች አሉ ከሳውዲ አብረው የመጡላት አሉ። እነሱን ነካካ አረገች። አንጪ አትንኪ፣ ይሄ እኮ ሀጊ ትላለች። ሀጊ خلاص አትንኪ ነው የምትላት። ያቺ ደግሞ ታለቅሳለች። አልቃሻ ናት በጣም። እቺ ማልቀስ አታውቅም። ያው እንደዚህ አልሰጥም ትበል ምን ትበል እንጂ አልቃሻ አይደለችም። ያን ያክል አልሐምዱሊላህ ያቃታል እዛም ማለት ነው። አልቃሻ ልጅ አይደለችም እና አታለቅስም። እዚህም ቢሆን ታስለቅሳለች እንጂ አታለቅስም። ስራታ አንቺ ትላታለች። የሆነ ነገር ያዝ ስታረግ አንቺ ለምን እንደውም የሆነ ብጥቅየም ነገር የተወቹን እሷ የተወቹን አልጫዋትም ብላ የተወቹ ለምን አይሆንም? ቀያችኛይቱ ብድግ ስታደርገው አንቺ ያ ባልንጀራ ናቸው። ብልጫቸው 2 ወር ነው። የኔ 2 ወር ትበልጣለች የእህቴ ልጅ ማለት ነው። ግን ያችኛይቱ ማረጤ አይገልጣትም። ናፍቃም ደግሞ አያቶቿ አጎቶቿ ምናምን አንዱ ቤት ማለት ስለለመደች እዚህ ደግሞ ሀላስ አንድ ቦታ ስለሆነ ናፍቃ እናቷንም ረበሸቻት። አልተስማሙም ትላላችሁ። ኖ አንቺ ነይ ሀውሊ ነይ ዝህ ሀውለት ነይ አንቺ ዝህ ነይ አንቺ ዝህ በቃ በምን ነው የተጣላችሁት? ነይ እስኪ
ነይ እስኪ በምን የተጣላችሁት? በሷ በኳስ ብትሰጫ ምን ችግር አለው? ውዷ ብትሰጫት ምን ችግር አለው? ማሚ አይጥ ያጠብነው እንድንች እንደዚህ በዚህ መልኩ እየጨመርን ነው። ቆይ ወዷዬ፣ ቆይ ልጨርስ ስራዬን። ላውርድሽ ቆይሽ የኔ ታለች እዚህ ለመነካካት ነው አውርጅኝ የምትይው እንቺ ነካኪሽ። አይጥ ደግሞ አንቺ ብሎ ይነካካሽ። እንግዲህ ውዶች እየወጣችንም በዚህ መልኩ በስሎልናል። ምሳ ሰዓትም እየደረሰ ነው። እንግዲህ ዛሬ ጁምዓ ስለሆነ ሻወራችንን ወሳስደን ምን ብለን ሶላታችንን ሰጋግደን ወደ ምሳ ነው ዳይ የምንለው ማለት ነው። አብራችሁን ስለቆያችሁ ስለተከታተላችሁን ከልብ እናመሰግናለን። ላይክ እና ሰብስክራይብ ማድረግ እንዳትረሱ። በያላችሁበት የዓለም ዳርቻ ሰላማችሁ ብዙ ይበል። ሰላም አለይኩም ወራህመቱላሂ ወበረካቱ።